ሰላም ባሲ ነኝ ከካናዳ። ይህንን ዩቲዩብ ሰብስክራይብ ማድረጋችሁን አትርሱ። ሰላም እንዴት ናችሁ? ባሲ ነኝ ከካናዳ። ሁሉ ሰላም ነው ወይ? ዛሬ ደግሞ ወደ ካናዳ ከሚመጣበት አንዱ የሆነው የስቱደንት ቪዛ በትምህርት ማለት ነው የሚመጣበት ስለሱ ሐሳብ ለመናገር ነው። ምንድነው እሱ? ያ እንግዲህ ስቱደንት ቪዛ በትምህርት ለመማር ወደ ካናዳ የምትመጡበት ቪዛ ነው። ይሄንን ቪዛ አፕላይ ከማድረጋችሁ በፊት እዚህ ካናዳ ውስጥ የሚገኙትን ኮሌጅ ላይ አፕላይ ማድረግ ያስፈልጋችኋል ማለት ነው። ሊቀበላችሁ መሆን አለበት፣ የሚቀበላችሁ ኮሌጅ መኖር አለበት ማለት ነው። እሱን እንዴት ደግሞ አፕላይ እንደምታደርጉ አንድ ዌብሳይት አሳያችኋለሁ። ብዙ ዌብሳይቶች አሉ፣ ግን እኔ ሪኮመንድ ማድረጋችሁ አንድ ዌብሳይት አለ። እዚህ ጋር እንደምታዩት ontariocolleges.ca ብላችሁ ትገባላችሁ። እሱን ከገባችሁ በኋላ ወደ ታች መጨረሻው አካባቢ እዚህ ጋር አፕላይ ናው የሚል አለ። እሱን ትነካላችሁ። እሱን እንደነካችሁ ሁለት ኦፕሽኖች ያመጣላችኋል፣ ካናዲያን አፕሊካንት እና ኢንተርናሽናል አፕሊካንት። እናንተ ኢንተርናሽናል አፕሊካንት የሚለውን ትነካላችሁ። እዚህ ጋር እንደምታዩቸው ብዙ ኮሌጆች አሉ ማለት ነው። እዚህ ውስጥ አንዱ ላይ እያያችሁ አፕላይ ማድረግ ነው ማለት ነው። እነዚህን ኮሌጆች አንዱ ላይ ካረጋችሁ በኋላ እነዚህ ኮሌጆች ደግሞ የሚጠይቁት ዶክመንቶች አሉ። ከትምህርት አንፃር እንግሊሽ ቴስቶች፣ እነዚህ IELTS የሚጠይቁት አሉ። ዋናው ደግሞ አንዳንዱ አኮሞዴሽናችሁን ፊ የሚጠይቃለ፣ ፋይናንሻላችሁን አይተው እሱን የሚጠይቋችሁ አሉ። የሚጠይቋችሁን ሁሉ ካሳያችሁ በኋላ አፕላይ ካረጋችሁ በኋላ የኮሌጅ ተቀብሏችሁ አክሰፕታንስ ሌተር የሚባል ዋናው የሚያስፈልገው ለቪዛችሁ ማለት ነው። እሱን ካገኛችሁ በኋላ ወደ ቪዛው አፕላይ ነው የምታደርጉት ማለት ነው። ቪዛው አፕላይ የምታደርጉት የስቱደንቱን ቪዛ ማለት ነው። አፕላይ የምታደርጉበት canada.ca ላይ ገብታችሁ ነው። ሌሎቹን አፕላይ የምታደርጉባቸውን ማለት ነው፣ እንደ ቪዚተሩን እንደ ስፖዛር ባለፈው የሰራውባቸውና በቃ ቪዛ አፕላይ የምታደርጉበት ዌብሳይት ውስጥ ገብታችሁ ቪዛውን ደግሞ አፕላይ ታደርጋላችሁ ማለት ነው። ስለዚህ ይሄ አክሰፕታንስ አሁን ቪዛውን ደግሞ አፕላይ ለማድረግ ዋና ነገሮች ምንድናቸው? አንደኛ ይሄ ሌተር ኦፍ አክሰፕታንስ እንትኑ ማለት ነው። አክሰፕታንስ ሌተሩን አንድ ያስፈልጋቸዋል። ሌላ ፓስፖርት ነው። ሌላው ደግሞ ዋናው የፈንድስ ነው። የእናንተም ፋይናንሻል ማየት ይፈልጋሉ ቪዛውን ለመስጠት ማለት ነው። ለትምህርት ስትመጡ ሁሉን ነገር ራሳችሁ እንደምትሸፍኑ ነው የሚታወቀው የሚታሰበውና ስለዚህ እሱን የእናንተን ባንክ ስቴትመንት የተለያዩ እንትኖችን ማሳየት ይጠበቅባችኋል። ባንክ ስቴትመንት ነው የሚፈልገው። ሚኒመም እንደሚያሳየው ያው የ4 ወሩን ነው ባንክ ስቴትመንት ማሳየት ይጠበቅባችኋል ማለት ነው። ሌላ ደግሞ አዲሽናል የትምህርታችሁን የተማራችሁበትን ሌላ ላይሰንሶች ካላችሁ እነሱንም ማስገባት ይጠበቅባችኋል። ይሄን ሁሉ አስገብታችሁ ከዛ ቪዛውን አፕላይ ካረጋችሁ በኋላ አሻራ ከሰጣችሁ በኋላ ውሳኔውን መጠበቅ ነው፣ የቪዛው ማለት ነው። ዋናው ነገር ቪዛው ነው። ቪዛው ካላገኛችሁ አክሰፕታንስ ሌተር ከኮሌጁ አገኛችሁ ማለት የምትመጡበት አይደለም። ዋናው ቪዛው ማግኘት አለባችሁ ማለት ነው። ቪዛውን አፕላይ ካረጋችሁ በኋላ አፕሩቭድ ከተባለ በቪዛውን በፓስፖርታችሁን ወስዳችሁ እዛ አሻራ የሚሰጥበት ቪዛው ይመታላችኋል፣ የስቱደንት ቪዛ። በዛ መልኩ ወደ ካናዳ ትመጣላችሁ ማለት ነው። ጠቅለል ባለ መልኩ አጠር ባለ መልኩ የስቱደንት ቪዛ የትምህርት ቪዛ ይሄን ይመስላል ማለት ነው። ሪኮመንድ ያደረኳችሁን ዌብሳይት ላይ ብዙ ኮሌጆች አሉ። እዛ ላይ የቻላችሁትን አፕላይ አድርጉ። አክሰፕታንስ ሌተር ለማግኘት ሞክሩ። ከዛ ቪዛውን አፕላይ ታደርጋላችሁ። ይሄንን ይመስላል የስቱደንት ቪዛ። ጥያቄ ሀሳብ በዚህ ላይ ያላችሁ ኮመንት አድርጉልኝ። በተጨማሪ ይሄ ስቱደንት ቪዛውን ነው፣ ይሄ የኮሌጁን አክሰፕታንስ ሳይሆን ቪዛውን አፕላይ እንዴት እንደምታደርጉ ቪዲዮውን ለጊዜው ጠይቁኝ፣ ሼር አደርግላችኋለሁ። ግን ወደፊት ግን ዩቲዩብ ላይ እሰራለሁ የስቱደንት ቪዛ እንዴት አፕላይ እንደምታደርጉ። በጣም አመሰግናለሁ። መልካም ጊዜ